ይነሳና ለኔ ጥቅም የሌለው ለጵኔል የሚጠቅም ነገር ለማድረግ ሩቅ መንገድ ይሄዳል። አንቺ የምትፈልጊውን ነገር ለማግኘት ፒያሳ ሄጄ ገዝቼ አዘጋጅቼ ምን ብዬ እመጣለሁ። እዛ ውስጥ እኔ ምንም ቤነፊት የለኝም። ያንን የማደርገው ለማለት ላንቺ ነው። ያ ማለት ነው ለሌላው ሰው የሚጠቅም ነገር ለማድረግ በጣም ዋጋ መክፈል። ዋጋ ከፍሎ አንድ ጊዜ ዳዊት ንጉሥ ዳዊት ትዝ ይልሻል፣ ውሃ ጠማውና እዛ ጋር ምንጭ አለ። ከምንጩ በፊት ግን ጠላቶቻቸው አሉ የታጠቁ። ከዛ ውሃ ብጠጣ ባገኘሁ ብሎ ተመኘ እና 3 ኃያላን ተነሱና በሰልፉ መሃል አልፈው ሄደው ውሃውን ቀርተው አመጡለት። ውሃው ለነሱ አይደለም፣ ለዳዊት ነው፣ ለንጉሥ ዳዊት ነው። ለሌላ ሰው ዋጋ መክፈል፣ ለኛ ጥቅም የሌለውን ነገር ዋጋ ለሌሎች መክፈል ማለት ነው። እዛ ያቀላል። አንቺ ለኔ ዋጋ ትከፍያለሽ። የኔን መጽሐፍ ላስመርቅ ስትይ ነበር። እዛ ውስጥ የምታገኘው ጥቅም አለ? በግልሽ የምታገኘው ጥቅም የለም። ምንም የምታገኘው ጥቅም የለ። ለኔ ነው ልታረግ የፈለግሽው። ባለፈው አሜሪካ የነበርኩኝ ጊዜ እና ከሎስ አንጀለስ ወደ ላስ ቬጋስ እየሄድን አንድ ሰው ደወለ። ማመሰለሽ ደወለው። በጣም ታዋቂ ነው፣ አርቲስት ደሳለኝ። አርቲስት ደሳለኝ የሚታወቀው በእንባው ነው እና እኔ እንባው ያስቀናኛል እላለሁ ብዙ ጊዜ። እና እሱ ደወለ፣ አርቲስት ደሳለኝ ደወለ። ከዛ እዛ እንዳለሁ ያውቃል። እኔን አወራኝና አብረው ያሉ ልጆች አሉ እንዲ ያለኝ። መኪና ውስጥ አብረን ነን እኮ አልኩት። አንድ ያቀርበልኛል። ከዛ አስቀረበ እና ስፒከር ላይ ነው ሰማዋለሁ የሚለውን ነገር። እኔ የምላችሁ ዶክተር ወዳጄነ በጣም ትሁት ሰው ነው። እንዲያርፍ እያሳረፋችሁት። ምግብ ደግሞ መብላት አለበት። እሱ ይሉኝታ ሊኖረው ይችላል። ምግብ መብላት አለበት፣ ማረፍ አለበት፣ ሰዎች እንዳያስቸግሩት፣ በጣም ይሄ ሰው እየከበበ እንዲህ እንዳያስቸግረው እያለ ይላቸዋል። አጭር መሰለሽ የሚለው ማስጠንቀቂያ ይሰጣቸዋል። አንተ አታረገውም ብሎ የሚያስበውን ነገር እንግዲህ ለአንተ ማድረጉ ነው። ኤግዛክትሊ። ትሁት ስለሆነ እረፍት ያስፈልገዋል፣ እንዳይቸገር፣ እንዲያርፍ፣ ምግብ በደንብ እንዲበላ፣ እንዲህ ሰዎች እንዳያስቸግሩት እያለ በዝርዝር መመሪያ ይሰጣቸዋል። ከዘጋ በኋላ ልጆቹ ስቀዋል። ወይ ጉድ ብለው ስቀዋል። እና አሁን ይሄ ምን ማለት ነው? ምን አይነት ልብ ነው? ምን አይነት ጥሩ ልብ ነው? ተመልከች። አሁን ለእኔ ነው የሚያስበው። እንግዲህ ትልቅ ሰው ነው ማለት ግን እሱ ለእኔ ስለ እንዲያርፍ ምግብ እንዲበላ ምናምን እያለ መመሪያ ይሰጣል። እኔን የጠሩኝን ልጆች ሲያትል የእሱ ያክስት ልጅ አለች፣ ከዝኗለች እና እሷ ደውላልን ቤት ጋብዛናለች። እሷ ጋር ደውሎ የሰጣት መመሪያ እና ቤቷ ስንሄድ ሰርግ ነው የሚመስለው ቤቱና ምንድነው ይሄ ሁሉ እያልን የተደረደረውን ነገር ምኑን ትሯሯጣለች፣ ምን ትላለች፣ ምንድነው ይሄ ሁሉ ለሶስት ሰው እንደዚህ ያደረግሽው እንደዚያ ነው። አርቲስት ደሳለኝ የሰጠኝን ማስጠንቀቂያ አታውቅም አለች። ይህም ማለት ነው ለሱ ጥቅም የሌለውን ነገር ለሌላው ሰው ማድረግ ማለት ነው። ይሄ አንዱ ህይወታችንን የሚያቀልልን እንደ ማህበረሰብም እንደ ግለሰብም አንዳችን ለሌላችን ዋጋ ስንከፍል እኛ ጥቅም ማናገኝበትን ነገር ለሌላው ሰው ብለን ስናደርግ ማለት ነው። ከዛ ግን ምን የሚባል ነገር አለ መሰለሽ? what you make happen for others will happen to you ይባላል። what you make happen for others will happen to you። ለአንቺ እንዲሆን የማዘጋጀው ነገር ለእኔ ይሆናል ዞሮ በኋላ ተራ ጠብቆ ይመጣል እና what you make happen for others will happen to you ይባላል እና ሌሎች ዋጋ ለመክፈል ፈቃደኞች መሆናል። እንደው ሰዎች ሁሉ ቢሰሙኝ አሁን በጣም ደስ ይለኛል። ለምን መሰለሽ? የምድር ኑሮ ዲፊካልት ሆኖ ተግዳሮት ኖሮት ከብዶን ከዛ ደግሞ ህይወታችንን የሚያከብዱብን ሰዎች ይመጣሉ። አሁን ማህበራዊ ሚዲያ ላይ ለምሳሌ ህይወትሽን የሚያከብዱብሽ ሰዎች ይመጣሉ። በምን በማይሆን አስተያየት፣ በመሳደብ ህይወትሽን ያከብዱብሻል። ለእኛ አይደለም። እኔ አሁን እንደዛ አይነት እንትን የለኝም። ብዙ ቦታ አልሰጠውም፣ አላነብምም፣ ብዙ ቦታ አልሰጠውም።
ግን አሁን በቅርብ አንዲት ልጅ ቃለ መጠይቅ ሰጥታ አየሁ። የኢትዮጵያ ፊልሞች ነው ያለሁኝ አይደል? እና አንዳንዶቹ በጣም ጥሩ ናቸው። በጣም አንዳንዶች አሉ ማልጨርሳቸው አሉ ጀምሬ ማልጨርሳ። አንዳንዶቹ ግን በጣም ጥሩ። ለምሳሌ ኪያ የሚባል ፊልም ኪያ በጣም ቆንጆ ፊልም አይደለም? አይተሽዋል? በጣም ቆንጆ። እኔ በጣም ጥቂት ፊልሞች ናቸው ደግሜ ያየኋቸው። አሁን ከሮማንስ ከፍቅር ፊልሞች ባለታክሲው የሚለውን 2 ጊዜ ነው ያየሁት። በጣም ጥሩ። ባለታክሲው በጣም ቆንጆ፣ በደንብ ሰርተውታል። ኪያ ደግሞ አስገራሚ ልጁ አይ ቲንክ ጸሐፊውም አክተሩም ቸርነት ነው አይደለም? አርቲስት በጣም ጎበዝ ነው። ሲጽፍም ጎበዝ ነው። አክትም ሲያደርግ በጣም ጎበዝ ነው። እዛ ላይ የተጫወተችው ሴቷ ገጸ ባህሪ አይ ቲንክ ማርታ ነው መሰለኝ ስሟ። እሺ አሁን እሷን በአጋጣሚ ቃለ መጠይቋን ሰማሁ። እኔ እየሰማሁት ነበር። ሰምተሻታል? አዎ በጣም እኔ ሳይኮሎጂ ስለሆነ እንትኔ እሰማለሁ። አንዳንድ ቃለ መጠይቆችን ሁሉ እየሰማለሁ። በምንድን ነው ያስመረሯት? የሰዎች አስተያየት፣ ኮሜንት፣ በክፉ አስተያየት በጣም ወፈርሽ፣ እንዲሆንሽ ልጅቷ ዲፕረስ እስክትሆን ድረስ ከቤት ለመውጣት ፈቃደኛ እስከማትሆን ድረስ መስተዋት ጋር ስትደርስ ፊቷን እስክትሸፍን ድረስ ለምን እንደዚህ እናደርጋለን? ማለት ቆሞ ቢያስቡ ለምን ህይወትን ሀርድ ያደርጋሉ? ለምን የበለጠ አስቸጋሪ ያደርጉታል? አንደኛ ለነሱ ጥሩ አይደለም። አሁን አክተሮቻችን አነሳን አይደለም? ምን ያህል ገንዘብ ነው የሚያገኙት? የተወሰኑት ባንክ ጋር ጠጋ ያሉ በማስታወቂያ ምናምን ገንዘብ ሊያገኙ ይችላሉ። ሌሎች መቼም በአክቲንግ ክፍያ ብዙ ገንዘብ ያገኛሉ ብለን አንገምትም። ግን ታዋቂ ሆኑ፣ ዝና ግን አላቸው፣ ሀብታችን ህዝብ ነው ይላሉ። ለምንድን ነው የሚደበደቡት? ማለት በኮሜንት በስማቸው ፌስቡክ ተከፍቶ ዩቲዩብ ተከፍቶ ምን ተብሎ የምድር ህይወት ቻሌንጂንግ ከሆነ ዲፊከልት ከሆነ ለምን የበለጠ ዲፊከልት እናደርገዋለን? እና ቢቀር እንዲህ አይነት ነገር መሳደቡ ቢቀር፣ ማሳደዱ ቢቀር፣ የሰዎችን ኑሮ ማክበድ ቢቀር። አሁን እቺ ልጅ ያለፈችበት መንገድ ከባድ። ምን አጠፋች? ምን አደረገች? እና አንዳችን የሌላችንን ህይወት ባናከብደው፣ ባናሳድድና ህይወታችንን ባናከብደው እንዴት ጥሩ ነበር። ይሄን ለማለት ዘር ስለሆነ በቅሎ ይመጣል እና መተው በቃ ልምድ ከሆነ ገብቶ የመሳደብ ልምድ ካለ መተው አይተው በቃ አይጠቅምም እና መተው ነው ለማለት ነው። ቤታችን ውስጥ የምንኖረው ኑሮ አለ። ለምሳሌ እራት ላይ 6 አይነት ወጥ መቅረብ አለበት ብዬ ነው ያላም። ምን ያደርጋል 6 አይነት ምንም አይሰራም። 6 አይነት ወጥ ትንሽ ፒኪ መሆን፣ ሲምፕል ማድረግ ማለት ቫራይቲው ከአትክልት ከምናምን ይኖር፣ ግድ የለም ጎመን ምናምን ይኖር። ግን ጠረጴዛ ሞልቶ ለምንድን ነው የምትጨነቂ? አኗኗር ማቅለል ያስፈልጋል። አንድ ጊዜ የማራኪ ወግ እዚሁ ላይ አባይ ላይ ያለ አይደለም ግዛቸው፣ ጋዜጠኛ ግዛቸው፣ እሱ መጣና እኔ ጋር ፕሮግራም ሰራ እና እኔ አኗኗሬ ሲምፕል ነው። ቢሮ መቀረጸ ቤት አፓርትመንት ውስጥ ነበር የምኖረው። የዛ ጊዜ ብቻዬን ነበር የምኖረው። ልጆቼ ከእናታቸው ጋር ናቸው። እንዲህ ዶክተር እንደዚህ ነው እንደሚኖረው በጣም ጥቂት እንትኖች ናቸው፣ ገንዘብ ያላቸው ሰዎች ናቸው። እና አዘኑልኝ በጣም። አንደኛው ባለሀብት በጣም ሀዘኑን ገለጸልኝ እና ይኸውልህ አልኩት እኔ የወርቅ ሹካና ማንኪያ በወርቅ ሹካና ማንኪያ የሚበላበት ቤት ውስጥ ኖር ያለው አልኩት። ሀብት ምን ማለት እንደሆነ አውቃለሁ። በመጀመሪያው ትዳሬ የእውነት ነው ደግሞ ይሄ ወርቅ ቅብ አይደለም። የወርቅ ሹካና በወርቅ ሹካና ማንኪያ የሚበላበት ቤት ውስጥ ኖር ያለው አልኩት። ብዙ ዳይመንድ በሳጥን ውስጥ ተቆልፎ የተቀመጠበት ቤት ውስጥ ኖር ያለው አልኩት። ስለዚህ ለእኔ ብርቅ አይደለም፣ ምርጫዬ ነው። ሲምፕሊሲቲ ምርጫዬ ነው። መርጬ ነው ይሄንን ኖሮ አልኩት። የዛ ጊዜ ብቻዬን ነበር። ከዛ አሁን ልጆቼ ከኔ ጋር ናቸው እና ቤት መቀየር ነበረብኝ ለነሱ እና ማቅለል፣ ቀለል አድርጎ መኖር፣ አኗኗርሽን ሲምፕል ማድረግ ኑሮሽን ያቀላል። ከመጠን በላይ
ከመጠን በላይ አለመኖር፣ አለመጨነቅ። ይሄን ማለታችን አኗኗርን ማቅለል ስንል ከምሽቱ 1 ሰዓት ላይ እጮኛሞች ቀጠሮ አላቸው እና ማታ ነው 1 ሰዓት ነው ቀጠሯቸው። ምሳሌ ነው። ልጅቷ ለማታው ቀጠሮ እየተዘጋጀች ነው። ጠዋት 3 ሰዓት ላይ ፀጉሯን ልትሰራ ገባች። የእኛ ሴቶች ነገርሽ። ከዛ በሂውማን ሄር ፀጉሯን ተሰራች። ከዛ ቀጠለችና ጥፍሯን ለመሰራት ገባች። ምንድነው ፔዲኪር ማኒኪር ነው ብትሉት? ፔዲኪር የእግር ነው ፔዲኪር። ከዛ እሱን ተሰራች። ከዛ ምሳ ትንሽ በላች። ከዛ ፊቷን ለመሰራት ገባች። 10 ሰዓት ላይ ልብስ በጣም ስትመርጥ ነበር። 12 ሰዓት ላይ ደክሟታል እሷ። ግን ለምን ብላ አሁን አንቺ ፀጉር ቤት ትገቢያለሽ ከፕሮግራማችን በፊት በጣም ትንሽ ደቂቃ ነው የምትቆየው። ከዛ ገብተሽ ትንሽ ሜካፕ፣ ከዛ ፀጉርሽን ተሰርተሽ ምናምን ትወጫለሽ። ቀኑ ሙሉ ያ ሁሉ መከራ ለምታገባው ሰው ለጮኛዋ ያንን ሁሉ መከራ ለምንድን ነው የምትቀበለው? ነገ አብረው ነው የሚኖሩት። ጠዋት ያታል ተኝተው ሲነሱ ለምን ሲምፕል ሆና አትሄድም? ፀጉሯን ተሰርታ ላይት ሜካፕ አድርጋ ምናምን ሲምፕል ልብስ ለብሳ ብትሄድስ? ራሷን እያስጨነቀች ነው አይደለም? ለምን ብለሽ ለምን ብላ እሱም ደግሞ የ1 ሰዓት ቀጠሮን እያሰበ ምን አውርቶ እንደሚያስደንቃት እያሰበ ቀኑን ሙሉ ቢሮ እኮ ተቀምጦ የሚያስበው እሷን እንዴት ኢምፕሬስ እንደሚያረጋት ነው። ወይ የሌለውን ኮንቴነር አስጭኛለሁ ይላል፣ ወይ የሌለውን ነገር ያወራል። ምን አስጨነቀ? አንዳንድ ጊዜም ታዋቂም ስትሆኚ የሚያስጨንቅ ልብስ ለብሶ በቃ ነፍስ የሚያወጣ እኔ አይቻቸውን ለነሱ ይጨነቃሉ። ሲምፕል መሆን ኑሮን ያውቃል። ባለባበስ ባኗኗርም አሁን ባለው ራሳችንን ሳናካብድ ራሳችንን ሳናስጨንቅ መኖር እንችላለን ማለት ነው። በምድር ላይ አንቺን የሚመስል ሰው የለም ብንል በፍጹም የአንቺ ፊንገር ፕሪንት ያለው ሰው አንድ ሰው የለም። ስለዚህ ምን ማለት ነው? እኔ ዩኒክ ናት። በቃ እሷን የሚመስል ሰው የለም። የተለየች ሰው ነች። ከማንም ሴት ጋር አትወዳደሪ ማለት መወዳደር የለብሽ። ለምን ብለሽ የራስሽ የተሰጠሽ ዩኒክነስ አለ። እኔ የምበልጠው በምድር ላይ ስኖር እኔ በምንም ነገር የምበልጠው አንድ ሰው የለም። አንድ ሰው አለ፣ ግን ደግሞ አንድም ሰው አይበልጠኝም። ለምን? ራሴን ስለማላወዳደር። ለእኔ የተሰጠኝ ህይወት አለ፣ የራሴ እድል ፈንታ አለ፣ የራሴ ፖርሽን አለ። በቃ የራሴን ኑሮ ነው የምኖረው። ስለዚህ ራሴን ከሌላ ሰው ጋር አላስተያየም። አንድ ጊዜ ሳሙኤል የሚባል ነቢይ ባለበት ሳኦል የሚባል የዛ ጊዜ ሳኦል ወጣት ነበር። መጣ። ሲመጣ ሄድ ኦፍ ቴብል አስቀመጠው ይላል። ዋናው ወንበር ላይ አስቀመጠው ሳሙኤል። ከዛ ለሱ የተቀመጠውን እድል ፈንታውን አምጪ ብሎ ጠየቀ። ከዛ የሳኦል የተቀመጠለት እድል ፈንታ በጣና ተሰጠ። ማንም አልበላበትም፣ የሱ ነው። የኔን ነገር ማንም ሊወስዱ አይችልም። እኔ የሌላ የማንንም ሰው ልወስድ አልችልም። የሌላ ሰው ዝና ልነጥቅ አልችልም። የኔን ሊወስዱብኝ አይችልም። የኔን አገልግሎት፣ የኔን ስራ፣ የኔን እግዚአብሔር የሰጠኝን ስጦታ፣ ጸጋ፣ እውቀት፣ ጥበብ ሌላ ሰው ሊነጥቀኝ አይችልም። እኔም ደግሞ የሌላውን መውሰድ አልችልም። እሱ የራሱን ስራ ይስራ፣ እኔ የራሴ ስራ። ምን አወዳደር? ስለዚህ በሰላም መኖር ከፈለግን ራሳችንን ከሌሎች ሰዎች ጋር አለማወዳደር፣ አለማስመሰል። ሂፖክሪሲ የሚባለውን ነገር በጣም ይጠላዋል እግዚአብሔር። እንደው መጽሐፍ ቅዱስ ስታጠኝ ሂፖክሪሲ የሚባል ነገር በጣም ይጠላዋል። አንድ ምሳሌ ልስጥሽ። አንድ ጊዜ ገጠመኝ። አንድ በጣም በትዳሩ ምቀናበት ሰው ነበር። የማይታወቅ ሰው ስለሆነ ነው የምነግርሽ፣ ማንም ሰው ሊያውቅ ስለማይችል እና በጣም ያስቀናኛል ትዳሩ። ማለት መልካም ቅናት። ስለ ትዳሩ ሲያወራ ብታዩ የኔ እኮ ትዳሬ ይላል። እንዴት አይነት እኮ ትዳር እንደተሰጠኝ፣ ባለቤቴ እኮ ገነት ማለት ነች፣ እንዴት አይነት ሚስት እንዳለች ቤታችን እኮ ይለኛል። እና መድረክ ላይም በአደባባይም ይላል። ጥሩ ነው እና ያስቀናል። እንደሱ በሆነልኝ ነው የምትይው። አንድ ቀን ሚስቱን አገኘኋት
ምን አለች መሰለሽ? 18 ዓመት አብረን አልተኛንም አለች። ዋው 18 ዓመት አልጋ አይደለም የለየነው አለች። ክፍል ለይተን ነው የምንኖረው አለች። ሲመጡ ቸርች አካባቢ መላእክቶች ናቸው። እሱ የሚናገረው እንደዛ 18 ዓመት ግን ክፍል ለይተው ነው የሚኖሩት። ለምን ችግር ገጠማቸው አይደለም። ችግር ሁሉ ሰው ይገጥመዋል። ለምን እንደዛ ያወራል? ይሄ ነው ይህ ችግሩ። የሌለ ነገር ማስመሰል ለምን ያስፈልጋል? እና አንዳንድ ጊዜ ይሄ ነው ሂፖክሪሲ የሚባለው ይሄ ነው። እኔ ህይወቴን በግልጽ እናገራለሁ። አንተ የአረሊስ ስለሆንክ ነው እንዲህ በቃ ዝም ብለህ እንትንህን ግልጽ ትናገራለህ። አልደብቅም። ምክንያቱም አላስመስልም። ደብቄ የሌለው ያልሆንኩትን ነገር ሆኜ መቅረብ አልፈልግም። በቃ ይሄ ድካም ይሄ ነው፣ ብርታቴ ይሄ ነው። ደስ ካለ ትሰማኛለህ፣ ካልፈለክ ዞር ታደርገኛለህ። እንደዛ ነው። ማስመሰል ግን በጣም ችግር አለው። ሳይኖረን እንዳለን ማስመሰል፣ ሳንማር እንደተማርን ማስመሰል፣ ምሁር ሳይሆኑ እንደ ምሁር ማስመሰል። ይሄ ለምንድን ነው የሚያስፈልገው? ዝም ማለት እኮ ይቻላል። እና ሂፖክሪሲ ያልሆኑትን ሆኖ መቅረብ፣ ማስመሰል ኑሮን ያስጋከብዳል። ይህም ማስወገድ አለብን። ሳይኮሎጂ የሚለው ጥናቶች የሚያሳዩት ከፈጣሪ ጋር ግንኙነት ያላቸው ሃይማኖት ያላቸው ሰዎች የተሻለ ደስተኞች ናቸው፣ የተሻለ ጤነኞች ናቸው፣ የተሻለ ረዥም ዕድሜ ይኖራሉ ይላል። ይሄ ጥናት ነው፣ ሳይኮሎጂ ነው፣ ሃይማኖት አይደለም። ግን ደግሞ መንፈሳዊ ስታየው ለእኔስ ወደ እግዚአብሔር መቅረብ ይሻለኛል ይላል ንጉሥ ዳዊት። ንጉሥ ሆኖ እኮ ነው ለእኔ ወደ እግዚአብሔር መቅረብ ይሻለኛል ይላል። አንድ ነገር ልንገርሽና እንጨርሳለን። አንድ ሰው ምን አለኝ መሰለሽ? እኔ ለመሰለህ የምሰማህ አለኝ። እሰማሃለሁ በጣም አለ እና የተማረ ሰው ነው የምሰማህ አለኝ። አንደኛ ምሁር ነህ አለኝ። በደንብ ተምረሃል፣ በደንብ አንብበሃል አለኝ። እሺ አልኩት። ሁለተኛ መንፈሳዊ ነህ አለኝ። ጥሩ ጸሎት እንደዚህ ህይወት እንዳለ ያስታውቃል አለ። ሶስተኛ አራዳ ነህ አለኝ። እኔም በደንብ ነው ያሳቀኝ። በደንብ አመጣጡ ራሱ ሶስተኛው ሌላ ነው ብዬ ነበር። ምሁር ነህ አለ። በደንብ ደንበኛ ምሁር ነህ፣ ጥሩ መንፈሳዊ ሰው ነህ እና ደግሞ አራዳ ነህ አለ። ከዛ እኔ ምን አልኩት? አራዳ እውነት ነው አራዳ ነኝ አልኩት። ማለት ሪቺ አካባቢ ነው ያደግኩት። ሐረር ተወልጄ ሪቺ አካባቢ ነው ያደግኩት። ጓደኞቼ ጨርቆስ መሀል ከተማው ማለት ነው የሐረር? አይ ኖ ሐረር ተወለድኩ። አዲስ አበባ ደግሞ ሪቺ አካባቢ አለ። አዲስ አበባ ሪቺ አካባቢ እና ጓደኞቼ የጨርቆስ ልጆች ናቸው እና እውነት ነው አልኩት። የኔን አራድነት ማስረጃ ግን ልንገርህ አልኩት። እሺ ላጥፋም፣ ላልማም፣ ልድከም፣ ልበርታ ከእግዚአብሔር ፊት አታጣኝም አልኩት። ሄጄ የምደበቀው እግዚአብሔር ጋር ነው። በቃ የፈለገ ነገር ይፈጠር፣ እኔ ቅዱስ ሰው አይደለሁም። ስህተቶች እሰራለሁ፣ አጠፋለሁ። ግን ደከምኩኝ ብዬ ግን ከሱ አድርቅ በረታው ብዬ አይደለም የምጠቀም። ስበረታ፣ ስደክመም፣ ሳጠፋም፣ ሳለማም ከሱ ፊት አታጣኝም አልኩት። በዚህ ደንበኛ ቅልጥ ያልኩኝ አራዳ ነኝ አልኩት። ስለዚህ ለዶክተር አራድነት ይሄ ነው። አራድነት ይሄ ነው። አራድነት ለእኔ ወደ እግዚአብሔር መጠጋት ነው። ትጠበቂያለሽ። ትክክል። አዎ እንደውም የመጨረሻ አራዳ አለመሆን ነው። ከሱ ርቆ ብቻዬን እኖራለሁ፣ አያስፈልገኝም፣ እግዚአብሔር አያስፈልገኝም፣ ምናምን ሃይማኖት አልፈልግም ማለት ነው ለእኔ አራዳ። ፋራነት ላለማለት እኮ ብዬ አመሰግንሻለሁ። እኔ ብያለሁ፣ እኔ ብዬ ልካለሁ። ፋራነት እሱ ነው። ፋራነት እሱ ነው። ብልጥማ ወደ እግዚአብሔር ይጠጋል። ብልጥማ ፈጥኖ ወደ እምነቱ ወደ እምነት ስፍራው ይሄዳል። ቃል ይሰማል፣ ያነባል ቅዱሳን መጽሐፍትን እና ለእኔ አራድነት ይሄ ነው አልኩት። እና ሁሉም እኛ እንግዲህ የተለያየ እምነት አለን አይደለም? የሁሉንም እምነት እናከብራለን። የኔ አቋም እሱ ነው። ሁሉንም እምነት ነው የማከብረው እና ሁሉም በየሃይማኖቱ ወደ ፈጣሪ